ከዛ ሩዝ አረጋለሁ ማለት ነው። ይችን እንግዲህ ሚኬል ናት ትንሿ ናትና እንግዲህ በዚች አንድ ወይ ሁለት ነው የማደርገው። ብስሚላ ይበቃኛል ማለት ነው። ይሄንን እንቻለን። ከዛ በኋላ ውሃችን እንደሚዘፈዘፋለን ማለት ነው። ውዶቹ ዋት ቆሻሻ ይቻትና ማለት ነው። እና እንቀባጠብ እናደርግና ትንሽ እንዘፈዘፈዋለን። እንግዲህ ሁሉ ይበሰለልን ድረስ ማለት ነው ውዶቹ እና ውዶቼ እንግዲህ ለድምጼ ይቅርታ። ይሄ ቃሪያ ነው፣ ይሄ ነጭ ሽንኩርት ነው። ምን አደርጋለሁ መሰላችሁ? ይህችን ቃሪያ አንድ 5 ፍሬ ያወጣና አለች እንግዲህ የሚበቃኝ ያህል አድርጌያለሁ። ይሄንን አጥቤዋለሁ። ይሄን አጥብና ምን እናደርገዋለን ማለት ነው? አብረን እንጠቀጥቀዋለን ማለት ነው በጨው። ምን ያደርጋል ካላችሁኝ ምግብ በጣም ነው የሚያባላው። ምግብ አልበላ ያላችሁ ሰዎች ካላችሁ ይሄን እየበላችሁ በዚህ ማባያ እንደዚህ ካርጋችሁ ወቅታችሁ ማብላት ትችላላችሁ ማለት ነው። በጣም ነው የሚጣፍጠው። በጣም ነው የምግብ ፍላጎት የሚከፍተው ማለት ነው። እንግዲህ ውዶቼ ይሄንን አጥቤ መጥቻለሁ። ይሄንን ምን አደርጋለሁ ማለት ነው? ይሄንን እንዳርጌ ወቅጣለሁ። ብስሚላህ ይሄንን እንዳርጌ ወቅጣለሁ ማለት ነው። ይሄንን ወጣ ያንዷ ቀስ እያልኩ ወቀት ከዛ በቃ እያደረግን እንግዲህ ቃሪያችንን መጨቅጨቅ አለብን ማለት ነው። በደንብ መጨቅጨቅ አለባችሁ። ከዛ በኋላ እንዴት ካረጋችሁ በኋላ ሎሚ ተጨምቁበታላችሁ ማለት ነው። መበሉ ላይ ሎሚ ተጨምቃላችሁ። ከዛ ወላሂ ለአዚም በጣም ነው የሚያባላው። በጣም ማለት ነው። እንዲህ ምግብ እምቢ ያላችሁ ሰዎች እንግዲህ እንደዚህ እንዳሳየዋችሁ አድርጋችሁ ተጠቀሙ ማለት ነው። እና ወጎቼ ይሄን ይመስላል። በዛ ላይ እርጥብ ድንብላል ቢኖረው ድንብላል ቅጠል ማለት ነው ጭናዳ ቢኖረው በጣም ነበር የሚጣፍጠው። እና ይሄን ይመስላል ቅመሞቼ እና ወጎቼ ይሄን ይመስላል። እንግዲህ ለሁለት ደቂቃ ያልኳችሁ ይሄ መስሎልኛል። ይሄን መስሏል። ከዛ ምን አደርጋለሁኝ እና ውዶቼ ቁሌቴ ይሄን ይመስላል ማለት ነው። ከዛ ምን አደርጋለሁ ማለት ነው? ይሄንን እንጨምራለን ማለት ነው። እንግዲህ የሁሉም ስራ ይለያያል። እኔ ድንቹ ሙቅቅ እንዳይልብኝ እንደዚህ ነው የማደርገው። ገባችሁ? ከዛ አሁን እንደፍታ አቃር ነውና ምን አደርጋለሁ? ሩዝን እጨምራለሁ ማለት ነው። እና ውዶቼ ይሄን ይመስላል እንትኔ ማለት ነው። ይሄ ቃሪያዬ ይሄን ይመስላል የጨቀጨቁት። እና እንግዲህ ላይክ አድርጉልኝ፣ አበረታቱልኝ። እንግዲህ እንዳሳየዋችሁ ነው። ከዛ በኋላ ነው ሩዝ የምንጨምረው። እንደዛ አድርጋችሁ መጠቀም ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።